السلام عليكم ورحمة الله وبركاته. እንዴት ናችሁ ወንድሞቼ? ኒታችሁ ሙሉ ነሽ ደስ አለኝ። ልጄን በ14 ዓመቴ ወልጄ በጎዳና ላይ ብዙ ስቃይ አሳልፌያለሁ። ጧት 12 ሰዓት ተነስቼ ማዘር ዳቦ ገዝቼ ልምጣ ልጄን ያዙልኝ አልኳት። ከዛ አምጪውሽ አለችኝ። ገላው ምኑን ታጥብልኝ ነበር። ሴትየይቱ አሳዝናት ነበር። አንድ ልጅ ስለነበረቻት ነፃነት የምትባል እሷ የኔ ልጅ ነገ ምን እንደምትሆን አላውቅም፣ አንቺ እሺ ዳቦ ገዝተሽ ነው ያለችኝ። እኔ ተመልሼ ጎዳና ላይ መሄድ ስላልቻልኩ ነው ስለታመምኩ ሰጥቻለ ሴትየይቱ ሄድኩኝ። እጀም ቤተክርስቲያን ልጅፍ ነው ቁጭ አልኩት። አልቻልኩም። በሶስተኛው ቀን ልጄን ብዬ ስልክ ስደውል በቤት ስልክ ልጅሽ የት እንዳለ ታውቂያለሽ አለች። ልጇ ነፃነት ወይዘሮ ዘነቡ ሳቆን ልጇ የሰጧት ሴትዮ ወይዘሮ ዘነቡ ትባላለች። ልጅሽን እኮ ወታደር ማርቆስን ጠርተን ካምፕ አንተን ያመጣቸው ብለን እሱ ጋር ህፃናት ማሳደግ ያስገብተነዋል አለች። ከዛ በኋላ አልቻልኩም። እዛው ቆልቤ ገብርኤል ሐረር ጉርሶ የምትባል ቦታ ቤተክርስቲያን ለኔ ልጅ እንዳሰጠኝ ጋውን በኋላ ላዋ ቤተሰብ አጥቼ ሰዋጥቼ ልጅን ታለኝ። ውቤንም አላህ ነው ለኔ ያዘዘልኝ። ለቅሶዬን ሰምቶኝ ነው ወላሂ ሌትም ቀንም እንቅልፍ አልተኛም። እውነት አላህ የኔ ቀን ደርሶ ነው መፈረጃዬ ቀን ደርሶ ነው ወላሂ። እኔ የማይወለድ ምጥር ላይ ነበርኩኝ። እኔ ብዙ ነቀፌታዎች አሳልፌያለሁኝ። እኔ ታሪክ አሁን የተሰማ በሚዲያ ከቀረበ በኋላ እንጂ በቅሎ እየተባልኩ ነበር። የኔን ግን ማንም የማያውቅ ነበር። ህመሜን ስለማያውቅ ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ቤተሰብ የዩቲዩብ ቤተሰቦች ሎንግ ታይም ረጅም ጊዜ ሆኖኛል ተጠፋፋን አይደል? እንግዲህ ምን ታደርጉታላችሁ። ዛሬ ግን በጣም እጅግ ባሳዛኝ በሆነ ቪዲዮ መጥቻለሁ። በጠፋም እዚህ ቦታ ላይ እንደ መገኘትና አንዳንድ እህትና ወንድሞቼን መርዳት እንዳለብኝ ይታየኝ ነው። በርካታ ቪዲዮዎች እየደረሰኝ ነው በውስጥ። እህታችን በጣም ነው የምታሳዝነው። አንድ ልጅ አላት። እሱም ልጇ እንግዲህ እዚህ ሆላንድ እኛ ጋር ኤሮፕ ነው ያለውና በልጅነቷ በ14 ዓመቷ ነበር ይህን ወጣት የወለደችው። ጴጥሮስ ይባላል። እሱም ሀገር ላይ መጥቶ እናቴን እፈልጋለሁ እያለ ነበር። እንደ ድንገት ኢቢኤስ ላይ ታየውና ልጇ መሆኑን ስታቅ በጣም ነው የምታዝነው። አልሙሂም እሷ ያስተላለፈችውን መልእክት እንስማና ተመልሰን የምንመጣ ይሆናል። እስኪ እሷ መልእክት አላት። እኔ ጋር መታ እባክህን ሙቤ አግዘኝ፣ እባክህን ልጄ እንዳገኝ እርዳኝ ብላ በጣም እያለቀሰች ነበር። ላይፍ ላይም ያስተላለፈችው መልእክት አለ። መጀመሪያ አጠር ያለ ቪዲዮ ነውና ከዛ የላይፉን ቪዲዮ ምና ይሆናል። እናንተ ግን ለረጅም ጊዜ ጠፍቼ ስለመጣው ቪዲዮን እንግዲህ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ በዚህ አጋጣሚ የደውል ምልክቷን ንኩ። አሁን በቀጥታ እስኪ እቺን ምስኪን እናት እንስማት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞቼ? ኒታችሁ ሙሉ ነሽ ደስ አለኝ። ልጄን በ14 ዓመቴ ወልጄ በጎዳና ላይ ብዙ ስቃይ አሳልፌያለሁ። ልጄ ጋር ብዙ መከራ አይቻለሁ። ብዙ አይቻለሁ። በርጉዝነቴም ብዙ ተሰቃይቻለሁ። ከዛ በኋላ ታመምኩኝ። ኢንፌክሽን ፈጠረብኝ። ጎዳና ላይ ሆኜ በ14 ዓመቴ በረንዳ ላይ ተኝቼ አልቻልኩም። ልጄን ይዤ ብዙ ተንከራትቻለሁ። እሱም ከሚሞት እኔም ከመሞት ብዬ ወይዘሮ ዘነቡ የምትባል የት ሀገር ትሁን የት ሀገር አላውቅም ማዘር ዳቦ ገዝቼ ልምጣ ልጄን ያችልኝ ብዬ ሰጧት። ከዛ ሄድኩኝ። በሶስተኛው ቀን አልቻልኩምና ልጄን እፈልጋለሁ
አብረን እዛው ጎዳና ላይ እንሙት ብዬ ስጠይቃቸው ልጅሽ ህፃናት ማሳደጊያ ገብቷል አሉኝ። ከዛ በኋላ ተስፋ ቆርጬ አረብ ሀገር ሄድኩኝ። ከዛም መጣሁኝ። እየፈለኩት እያለ በኢቢኤስ ቀርቦ እናቴ ተገዳ ነው እኔን አሳልፋ የሰጠች ብሎ ሲል ሳየው የህፃነቱን ፎቶ ሳየው አልቻልኩም። ጴጥሮስ ልጄ ነው። 9 ወር የተሸከምኩት 3 ወር ያዝኩት የተንከራተትኩበት ልጄ ነው እና ኢቢኤስን ለማግኘት ብዙ ደክም ያለው ብዙ ጥሪ ያለውኝ እነሱን ለማግኘት እዛም ራሱ እየተመላለስኩ ብዙ እንትን ብያለሁ። ላገኛቸው አልቻልኩም። አሁንም 2 እናቶች ጋር ተመርምሯል። የዲኤንኤ ቴስት አለ እነሱ ጋር። ኢቢኤስ ላይ ቀርቤ ቁርጤን ልወቅ። እኔ በስቃይ ውስጥ ነኝ፣ እየተሰቃየሁ ነው። እርዱኝ የኢትዮጵያ ሕዝብ፣ እናት ሆናችሁ አግዙኝ፣ አግዙኝ። ተስፋ ቆርጬ ልሙት። እኔ ሌላ ልጅ የለኝ። እስካሁን ላይ እየተሰቃየሁ ነው ያለሁት። እስካሁን ድረስ መውለድ የሚባል አላስብም። ልጄ ጋር የተለያየሁበት መንገድ ከባድ ስለነበረ እና የኢትዮጵያ ሕዝብ ሙስሊም ክርስቲያን ማህበረሰብ በአላህ ስም በእግዚአብሔር ስም እማጸናችኋለሁ። ኢቢኤስ እንዲቀርብ አግዙኝ፣ እርዱኝ፣ እለምናችኋለሁ። አንዲት ልጇን ያጣች እናት ትማጸናችኋለች። በአላህ ስም በእግዚአብሔር ስም ትላለች። ጴጥሮስ ጌታቸውን ቤተሰብ ለመፈለግ አንዳንድ ጥረት አድርጌ ነበር። ወደ ኢትዮጵያ መጣሁ ከ5 ዓመት በፊት እና እዚህም ተመሳሳይ ነገር ነው። በእርግጥ ጴጥሮስ ዮሐንስ የሚል ነገር አግኝቼ ነበር። አዲስ አበባ ያለው ዶክመንቴ እንደዛ የሚለው፣ ጅማ ውስጥ ያለው ግን የተለየ ትንሽ የመወሳሰብ ነገር ነበረ። አዎ የኮሌጅ ትምህርቴን ጨርሻለሁ። እኔ ኢትዮጵያን ወዳታለሁ። ከየት እንደመጣሁ ማወቅ ፈልጋለሁ። ቤተሰቦችን እንዴ ብዙ ቪዲዮ ሰርቼ ለሷ ብዙ ተከራክሬ ያለው ሚዲያ ላይ እኮ የሚቀበለኝ አጥቼ ነው እንጂ እና ሳወራው በዚህ ጉዳይ አጠይቂ። ምክንያቱም ብዙ ሰዎች ናቸው። እኔ እንኳን በእይታ ማውቃት 7 ሴቶች ነው ልጅ ነው ብለው የቀረቡት ማለት ነው። እና ሁሉም በየአለበት በቋንቋ በዘመድ እያስጠየቁት ስለሆነ እሱ ያለ ማንም እኔን የሚፈልግ ሰው የኔ ደም ውጤት ኢቢኤስ ላይ ያለ እዛ ተምላችሁ የኢትዮጵያ መሰረት የት አካባቢ ልጅ ናት? ወሎ መርሳ ወይ ከምስ ወሎ መርሳ ነው። ኢቢኤስ ሂደሽ ነበር ወይ? እና እኔ ትክክለኛ እናቱ ነኝ ብዬ ስል ከዛ ባለቤቱ ተው እንደሷ አትበል አንተ በሷ ቦታ ስላልሆንክ ማንንም በሷ ቦታ ላይ ስላልሆነ እሷ ባለፈችበት መንገድ አሁን ራሱ ከሰኔና ከግንቦት አላልፍም። ልብስን ቀድጄ መሄድ ነው የሚመስለኝ። ምክንያቱም የሰው አፍ አልቻልኩም። ምንድነው መላው ጠፋሳ? እኛም እየወለድን ልጃችንን እንሽጥ ለፈረንጅ እየተባልኩኝ ነው። በዚህ በጎረቤት ብዙ ስቃይ ውስጥ ነው ያለሁት። ከባድ ሕመም ውስጥ ነው ያለሁት እና ስለዚህ ለነዚህ እንኳን ሲል ለአንድ ቀን ከቤቴ ገብቶ ይውጣ መጣላት ልባል። ከዛ በኋላ ምንም አልፈልግም። ወላሂ ከሱ ምንም አልጠበቀም። እኔ አሁንም የሱ ህመም ነው እንደዚህ ያደረገኝ። ራሴን የጣልኩት እንጂ ሌላ አይደለም። እና እንዴት ብዬ ልኑሪ? ህዝቡ እንዴት ብዬ ልጅሽን እንዳረገሽ ጥለሽ ነው ወይ እየተባልኩኝ ነው። ለምን እዛው በረንዳ ላይ አብረሽ አልሞትሽም እየተባልኩኝ ነው። ማንም እናት ልጇን አትተውም። እኔ ደግሞ እኔ ጋር አብሮ ከሚሞት ብዬ ነው። ስለዚህ በጣም ከባድ ስቃይ ውስጥ ነኝ፣ ህመም ውስጥ ነኝ። አግዙኝ እህት ወንድሞቼ፣ በጣም ከባድ። እኔ አዲስ አበባ ስመላለስ ልብሴን እና የቤቴን ዕቃ እየሸጥኩ ነው የምመላለሰው። ምናልባት እሱን እንኳን ባገኘው ብዬ እንድረዳኝ ሳይሆን ለአንድ ቀን ጠረኑን አሽትቼ እንድሞት ነው። በጣም ከብዶኛል። እየተሰቃየሁ ነው ያለሁት እና ተባበሩኝ ነው የምለው።
ይህን ህመሜ እና አሁንም ቢሆን አግዙኝ፣ ወላሂ አግዙኝ። እንዴት ብዬ ነው ወላሂ ውቤዋ፣ እኔ የህዝቡ የዚህ ሀገር የህዝቡ ስም አንቺ አታፍሪም? አሁን አሜሪካ ዘላለ ነው ልጅ የምትይው ወልደሽ ጥለሽ ስታበቂ እየተባልኩ በዚህ ቤተሰቦችም አሁንም እንዳታነሺ ልጅ አለኝ አትበይ፣ ነገ ከሀገር ስንመጣ ልናፍር ነው ወይ ባንቺ አሳፈርሽን እየተባልኩኝ ነው። ከዚህ ወደ ምን ልሁን? እንዴት ብዬ በህይወት ልኑር? የኔ መንበሳት ተዳፍኖ እያለ እንዴት ብዬ ውጩን እንደብዬ ልቻለው? እንዴት ብዬ ገበያ ልሂድ? እንዴት ብዬ ልውጣ? ተሸማቀቅኩኝ፣ አፈርኩኝ። በዚህ ህመም ውስጥ ነኝ እና ከብዶኛል፣ ወላሂ ከብዶኛል። ይህን ሁሉ ቆጥሮ አላህ እውነት የህዝቡን ይህ ሁላ የምሰደበውንም አንቺ አታፍሪም ወይ የምባለውን ልጅሽን ወልደሽ ጥለሽ ለፈረንጅ ሽጠሽ እየተባልኩኝ የኛ ህብረተሰብ ተቸግራ ነው የሚል የለም። የሚያስቡት እነሱ ሌላ ነው። እንዴት ሰው ልጁን ይሸጣል? አታልቅሽ ያሉሽ ልጁን እኮ አይሸጥም። ደግሞ እኔ እድሜ ገና ልጅ ነኝ። በዛን ሰዓት በዚህ ሁኔታ ምን ወላሂ እንደ ሰው እንኳ ገላዬን ሽጬ እንኳ ላሳድገው የምልበት ሁኔታ አይደለሁም። ምክንያቱም ልጅ ነኝ። በዛ ላይ ቁስል ሆኛለሁ። የሸተተ የቆሰለ ሰው ማን ይጠጋዋል? ልብስ የሌለውን ሰው ማን ይጠጋዋል? ለከብቶኝ ነው። በቃ አታልቅሽ፣ በቃ እያሉሽ ነው። በእናትሽ በቃ ሰው ሁሉ በቃሽ እያሉሽ ነው። አታልቅሽ፣ መብቴው እንዴት ነው እያሉ ነው። መብቴው ያጀማ መብቴው ምን አልከኝ? ቪዲዮ አታልቅሽ፣ በቃ አይዞሽ፣ አታልቅሽ፣ በቃ መብቴው። ቤተሰብ የሰራነው ቪዲዮ አለ። ቪዲዮን ሼር አድርጉላት፣ ሪፖስት አድርጉላት ለኢቢኤስ እንዲደርስ። ሃሽታግ የኢቢኤስን እያደረጋችሁ እንዲደርሳቸውና በአስቸኳይ እንግዲህ እሷ የምትለው እሱ ዲኤንኤን እንትኑ ሀባቢ እንደሰማችሁት ነው። እንግዲህ በጣም ነው የምታሳዝነው። እኔም እንግዲህ ልጁን ለማናገር ሞክር ያለው ከእሱ ጋር ስልክ አንዴ አንስቶልኝ አሁን ማውራት አይችልም ብሎ በጽሁፍ ግን ተጻጽፈናል። እሱ የሚለው እንግዲህ ኢቢኤስ ላይ ቀርባ ምርመራውን ዲኤንኤን ምርመራ ታርግና እናቴ ከሆነች በኋላ እናወራለን። ግን አስሬ እናቴ እያልክ አጻፍልኝ፣ አንድ ሴት እያልክ አለ። እሱም በጣም ብዙ ሰዎች እንግዲህ እናትህነን እያሉ የመጡ ስለሆነ አሁንም 2 ሴቶች እንደቀርበው ምርመራ አርግተው ነበር። የእነሱ ደም ግን ከሱ ጋር አንድ አልመጣም። የእሱ ኦ ነው። የዚች እናቱም ነኝ ያለችው አሁን የሙሉ የእሷም ኦ ነው እና እኔ እርግጠኛ እናቱ ነኝ ያለች ነው። የቢኤሶችንም ለማግኘት እየሞከርን ነው። እንግዲህ በጣም ያለችበት ችግርም ከባድ ስለሆነ አንዳንድ ወጪ ሊያስፈልጋት ይችላል። ካለችበት ቦታ የዲኤንኤን ምርመራ እንግዲህ ወጪ አለው። እኔ እንደሰማው እንደሆነ እስከ 300,000 ብር ይበጅበታል። እሱን እኛ ምንም ችግር የለውም እናግዛታለን። እናንተ ግን ይህን ቪዲዮ ሼር በማድረግ ወደ ለነ ኢቢኤሶች ይህን ቪዲዮ አይተው እንግዲህ እሷንም አቀርበዋት ምርመራውን አርግቶ ደግሞ ደስ የሚለው ነገር ልጁን የሚያቅሰው እዛው አንድ ሰፈር ያለው ሰው አንዲት እህታችን እናትና ሙቤ ይሄ ልጅን ያውቀዋለሁ ወጣት እያለ ነው ማውቀውና ባሌ ጓደኛው ነው ብላ ትናንትና መታ ገብታ ወርታ ብዙ በጣም ነገሮቹ እንደሚሳካ ነው ኢንሻአላህ። ግን የእናንተም ትብብር እንፈልጋለን። ቪዲዮን ለሌላው ላልሰማ እንድታሰሙልን እንፈልጋለን። ሼር አድርጉልን። በተለይ ኢቢኤሶች አደራዳራችን ብዙ ጊዜ መታ እንግዲህ ድሉን አላገኘችም። በር ላይም ተመልሻለሁ ዘበኛው አላስገባኝ ብዙ ነገር ታሳዝናለች እና እባካችሁን ተባበሯት እና ከልጇ ጋር እንድትገኝ እኛም እንጥራለን። እናንተም ቪዲዮን ሼር አድርጉልን። በሚቀጥለው ቪዲዮ እስከምንገናኝ እንግዲህ ሀባይቢ ሰላም አለይኩም ወራህመቱላህ ወበረካቱ። ላይክ አትርሱ፣ ወሳኝ ነው። ረጅም ጊዜ ስለጠፋን በደንብ ላይክ ያስፈልገናል። በተቻለ መጠን ላይክ አድርጉልን። እንመጣለን፣ አልጠፋም። ወዳችኋለሁ። ሰላም አለይኩም።